ሰበር ዜና በአማራ ሕዝብ ላይ ጡት እስከ መቁረጥ የሚያደርስ ጥላቻ ያለበት የአገዛዝ ቡድን ጋር አንቀጥልም በሚል ከፍተኛ ወታደራዊ አዛዡ ሰራዊቱን እየመራ ፋኖን መቀላቀሉ ተሰምቷል። የጸረ አማራው ብልጽግና ቡድን አገልጋይ የነበሩ ከ50 በላይ የመከላከያ ሰራዊት አባላት ከነ ሙሉ ትጥቃቸው ፋኖን ተቀላቅለዋል። የመከላከያ ሰራዊት አባላቱ 46 ጥቁር ክላሽንኮቭ መሳሪያ፣ 11350 የክላሽ ተተኳሽ እንዲሁም 90 የእጅ ቦምብ በመያዝ ነው ፋኖን የተቀላቀሉት። መረጃውን በዝርዝር አጠናቅረን ይዘነዋል። በተያያዘ ዜና የብአዴን ቡድን የቁርጥ ቀኖቼ በሚል ከሚያሞካሻቸው የሚሊሻ አባላት መካከል የሻለቃ መሪውና ብሬን ተኳሹን ጨምሮ 11 የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተሰምቷል። ለኦህዴድ ብልጽግና ተላላኪ ለሆነው የብአዴን ቡድን ተላላኪ የነበሩት የሚሊሻ አባላቱ ከዚህ ቀደም ከጥላት ወገን ተሰልፈው በፈጸሙት ክህደት በመጸጸት የበደሉትን ህዝባቸውን ለመካስ ነው ከነሙሉ ትጥቃቸው ፋኖን የተቀላቀሉትም። የተላላኪ በመሆን በህዝባቸው ላይ ህልቆ መሳፍርት ግፍና መከራ ሲፈጽሙና ሲያስፈጽሙ የነበሩት የሚሊሻ አባላቱ በክህደትና በባንዳነት ባህር ተዘፍቆ ከመቅረት ይልቅ ቢረፍድም ሴራው ገብቶን የበደልነውን ህዝባችንን ልንክስ መተናል፣ እናንተ ወንድሞቻችን እያደረጋችሁትን አድርጉን በሚል ከነሙሉ ትጥቃቸው ወደ ፋኖ ገብተዋል። መረጃውን በዝርዝር አጠናቅረን ይዘነዋል፣ የምታደምጡት ይሆናል። ያለፉት 2 ቀናት በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ የተገደሉ የክርስትና እምነት ተከታዮች ስርዓተ ቀብራቸው መፈጸሙ ተነገረ። ጥቃቱ የተፈጸመው ጥቅምት 17 ለጥቅምት 18 ምሽት ላይ ሲሆን በዚህም በርካቶች ተገድለዋል፣ በርካቶች ደግሞ ታግተው መወሰዳቸው ታውቋል። የተከበራችሁ አድማጮቻችን መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ጥቅምት 19 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያለን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ወታደራዊ አዛዡ ጸረ አማራውን የብልጽግና ቡድንን አናገለግልም በሚል ሰራዊቱን እየመራ ፋኖን መቀላቀሉ ተሰምቷል። ወታደራዊ አዛዡ በስሩ የሚገኙ ወታደሮችን ከነሙሉ ትጥቃቸው ይዞ የገባውን ጨምሮ ከ50 በላይ ወታደሮች ፋኖን ተቀላቅለዋል። በአማራ ህዝብ ላይ ጡት እስከ መቁረጥ የሚያደርስ ጥላቻ ያለበት የአገዛዝ ቡድን ጋር አንቀጥልም በሚል ፋኖን ከተቀላቀሉት ከ50 በላይ ወታደሮች መካከል አንድ የሻለቃ አዛዥን ጨምሮ 11 የሻምበል አመራሮች እንደሚገኙበት መረብ ሚዲያ ለማረጋገጥ ችሏል። የመከላከያ ሰራዊት አባላቱ 46 ጥቁር ክላሽንኮቭ መሳሪያ፣ 11350 የክላሽ ተተኳሽ እንዲሁም 90 የእጅ ቦምብ በመያዝ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አጼ ምኒልክ እዝን ስለመቀላቀላቸው የእዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል። ወታደሮቹ ፋኖን የተቀላቀሉት ከአለፉት ቀናት ጀምሮ መሆኑንም የእዙ ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ ጨምሮ ገልጿል። ከዘመቻ ባናዳው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎች ወደ ቤት አማራ የገባው የአብይ አህመድ ዙፋን አስጠባቂ ሰራዊት እየፈረሰና እየኮበለለ በስፋት ምኒልክ እዝን መቀላቀሉን እንደቀጠለ ነው። በአማራ ህዝብ ላይ ጡት እስከ መቁረጥ የሚያደርስ ጥላቻ ካለበትና ሀገርን መምራት ካልቻለ የአገዛዝ ቡድን ጋር አንቀጥልም ነው ያሉት ወታደሮቹም። እኛ ለሀገር ድንበራችን ልንሞት ወጣን እንጂ የአንድን ስርዓት ወንበር ለመጠበቅ አልወጣንም። እስካሁንም ድረስ ወደ አማራ ክልል የስምሪት ቀጠና ስላልተሰጠን ነው እንጂ ቢሰጠን ኑሮ ቀደም ብለን እንወጣ ነበር። አሁን ግን እድሉን አግኝተናል፣ ወደ ወንድሞቻችን ተቀላቅለናል ብለዋል። በተያያዘ ዜና የብአዴን ቡድን የቁርጥ ቀኖቼ በሚል የሚኮራባቸው የሚሊሻ አመራርና አባላቱ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ሻለቃ መሪውና ብሬን ተኳሹን ጨምሮ 11 የሚሊሻ አባላት ናቸው
ከነሙሉ ትጥቃቸው ፋኖን የተቀላቀሉትም። የብአዴን ቡድን የቁርጥ ቀኖች በሚል የሚያሞካሻቸው የሚሊሻ አባላቱ በህዝባቸው ላይ የሚፈጸመውን ግፍና በደልን ተቃውመው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ዋክሾም ብርጌድን ሲቀላቀሉ ደማቅ የሆነ ወታደራዊ አቀባበል እንደተደረገላቸው ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ አስታውቋል። ለኦህዴድ ብልጽግና ተላላኪ ለሆነው የብአዴን ቡድን ተላላኪ የነበሩት የሚሊሻ አባላቱ ከዚህ ቀደም ከጥላት ወገን ተሰልፈው በፈጸሙት ክህደት በመጸጸት የበደሉትን ህዝባቸውን ለመካስ ነው ከነሙሉ ትጥቃቸው ፋኖን የተቀላቀሉት ተብሏል። ተላላኪ በመሆን በህዝባቸው ላይ ህልቆ መሳፍርት ግፍና መከራ ሲፈጽሙና ሲያስፈጽሙ የነበሩት የሚሊሻ አባላቱ በክህደትና በባንዳነት ባህር ተዘፍቆ ከመቅረት ይልቅ ቢረፍድም ሴራው ገብቶናል ሲሉ ተናግረዋል። በዚህም የፖሊስ አዛዡና የሚሊሻ ጠርናፊው ሻለቃ ምስጋናው ነው፣ የሚሊሻ አመራሩ ኮንስታብል የኋላው ግርማይ፣ ብሬን ተኳሹ ወርቋ ደሴን ጨምሮ ሌሎች 8 የሚሊሻ አባላት ጦት ቆራጩ የብልጽግና ቡድንን በመቃወም በደሃና አምደወርቅ ዱራ ግንባር ከተሰጣቸው የስምሪት ቀጠና ከነሙሉ ትጥቃቸው በመጥፋት ምኒልክ ዕዝ ስር ላስታ ጀነራል አሳምነው ጽጌ ዋክሹም ብርጌድን ተቀላቅለዋል ሲል የዕዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል። የሚሊሻ አባላቱ 1 ስኪም፣ 1 ምንሽር፣ 1 ኢንፎርቲ፣ 8 ክላሽንኮቭ መሳሪያ፣ 330 የክላሽ ተተኳሽ፣ 6 የእጅ ቦምብ፣ 40 የሲኬ እና የምንሽር ተተኳሽ፣ 11 የወገብ ትጥቅ እንደያዙ ነው ፋኖን የተቀላቀሉትም። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ኦሮሚያ ክልል አርሲ እናመራለን። በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ልዩ ቦታው ዘንባባ አርሴማ ተብሎ በሚጠራው አካባቢ የክርስትና ሃይማኖት ተከታዮች ላይ ያነጣጠረ ጥቃት ተፈጽሞ 14 ንጹሃኖች መገደላቸው ተነግሯል። ጥቃቱ የተፈጸመው ጥቅምት 17 2018 ዓ.ም ከምሽቱ 4 ሰዓት ገደማ ላይ ሲሆን ከተገደሉት በተጨማሪ በርካቶች ታግተው መወሰዳቸው ተነግሯል። በጥቃቱ የተገደሉ ንጹሃኖች አስክሬን ከየወደቀበት እየተለቀመ ትላንትና ዛሬ ስርዓተ ቀብሩ መፈጸሙ ነው የታወቀም። በዚህ ዞን የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ሲፈጸም ለበርካታ ጊዜ ሲሆን ከሳምንት በፊትም በተመሳሳይ በርካታ የእምነቱ ተከታዮች በአሰቃቂ ሁኔታ መገደላቸውን ጣቢያችን መረብ ሚዲያ መዘገቡ አይዘነጋም። ላለፉት 2 ዓመታት ማለትም ከ2016 ዓ.ም ወርሃ መስከረም ጀምሮም እስከ 2017 መጨረሻዎቹ ወራት ድረስ ያለማቋረጥ በወረዳው ከ115 በላይ የክርስትና እምነት ተከታዮች የተገደሉ ሲሆን 27 የሚሆኑት ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ የአካባቢው ነዋሪዎች ገልጸዋል። ይህ አልበቃ ብሎ በ2018 ዓ.ም ከመስከረም አጋማሽ ጀምሮ አሁን እስካለንበት ቀንና ሰዓት ድረስ በአካባቢው ሃይማኖትን ያነጣጠረ ጥቃት መፈጸሙ እንደቀጠለ ነው። በግድያ ያላበቃው መከራና ስቃይ በሽርካ ወረዳ ብቻ በ9 ቀበሌዎች በሺዎች የሚቆጠሩ የክርስትና እምነት ተከታዮች መፈናቀላቸው ተጠቅሷል። ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ 16 በላይ የሚሆኑት አገልግሎት የማይሰጡ መሆናቸውንና ከነዚህ መካከልም 3ቱ ሙሉ በሙሉ መውደማቸውን የደረሰን መረጃ ያመለክታል። የክርስትና እምነት ተከታዮች መገደል እንዲቆም ለሀገረ ስብከቱና ለመንግስት አካላት በተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎቹ በዚህም በአካባቢው ከፍተኛ ስጋት ውስጥ ይገኛሉ ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቧል። በተለይ በሀገረ ስብከት ደረጃ ለተፈናቀሉ ወገኖች ድጋፍም ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸውንም የአካባቢው ነዋሪዎች ገልጸውልኛል ብሏል። ጣቢያው በዘገባው እየደረሰ ያለው የሰው ሕይወት ህልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅድስት ቤተክርስቲያንና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸውን እንዲወጡ ነዋሪዎቹ ጥሪ ማቅረባቸው በዘገባው ተጠቅሷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም ሲል የለንደን ፋኖ አስታወቀም። ሀገር እየመራው ነው የሚሉት ጸረ አማራው አብይ አህመድ በትላንትናው ዕለት ፓርላማ ላይ የለንደን ፋኖን በሚመለከት መናገራቸው ይታወቃል። የለንደን ፋኖ ለዚህ ንግግራቸው የምላሽ መግለጫ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በኢትዮጵያ ህዝብ ተወካዮች ምክር ቤት ቀርበው በለንደን ስለተካሄደው የኢትዮጵያ ምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እንደሚቃወም ይገልጻል ይላል መግለጫው።
የጠቅላይ ሚኒስትሩ ንግግር የተቃውሞ ዓላማዎቻችንን በቅጡ ያልተረዳ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና እውነቱን የካደ አሳፋሪ ተግባር ነው ብለዋል። በአማራው ህዝብ ላይ በጦርነትና በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብ ወኪልን አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብ የገዢው ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ ለንደን ፋኖ በእርግጠኝነት ይረዳል ብለዋል መግለጫው። በተጨማሪም ጠቅላይ ሚኒስትሩ የራሱን ዜጎች አላውቃችሁም የሌላ ሀገር ዜጎች ናችሁ በማለት እጅግ አሳፋሪ ክህደት የፈጸመ መሆኑን ባንክሮት እናሳውቃለን ብሏል። በመሆኑም ጠቅላይ ሚኒስትር ነኝ ባዩ አነጋገር የችግሩን ምንጭ ከመፍታት ይልቅ ህዝብን የማዘናጊያ መንገድ ብቻ እንደሆነ እናምናለን ብሏል። የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ የለንደን ፋኖ የጀመረውን ትግል አያቆምም ነው ያለው መግለጫው። በአማራ ህዝብ ላይ እየተካሄደ ያለው ጦርነት እስኪቆም የጅምላ ጭፍጨፋው ፍጻሜ እስኪረጋገጥ እንዲሁም በአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምፁን አጠናክሮ ለዓለም ማህበረሰብ ማሰማቱንና ለህዝቡ ድምፅ መሆኑን ይቀጥላል ነው ያለው። የለንደን ፋኖ ትላንት ጥቅምት 18 2018 ዓ.ም አመሻሹን ባወጣው ጋዜጣዊ መግለጫ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 19 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩም።